ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች በዛሬው ቪዲዮ እንግዲህ ስለ አዲሱና በጣም ርካሽ ስለተባለው የአፕል ምርት የሆነውን እንግዲህ ማክቡክ ኒዮ የተባለውን ላፕቶፕ በዛሬው ቪዲዮ እንግዲህ ሪቪው ማደርግላችሁ ይሆናል። ዋጋው የረከሰው ምኖች ነገሮች ተቀንሶለት ነው፣ ብንገዛው ያዋጣናል የሚለውን ጥያቄና እንዲሁም ደግሞ ለማንነውስ የሚሆነው ፐርፎርማንሱስ ምን ያህል ነው፣ ምን አይነት ስራዎችን በዚህ ላፕቶፕ መስራት እንችላለን የሚለውንና በምን አይነት ሳይዝ ይመጣል፣ ዋጋውስ ኢትዮጵያ ውስጥም ሆነ ሌላው ዓለም ላይ እንዴት ነው የሚለውን በዛሬ በዚህ ቪዲዮ አንድ ባንድ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህ ላፕቶፕ እንግዲህ ከሳይዙ ስንጀምር 13 ኢንች ሲሆን 60 ሀርዝ ሪፍሬሽ ሬት እና እንግዲህ አይፒኤስ ዲስፕሌይ በውስጡ ማግኘት ትችላላችሁ። እንዲሁም ደግሞ 10 ቢት ከለር ሳፖርት ማድረግ ይችላል። በጣም ጽድት ያለ ከለር ቪው እንዲኖራችሁ ያደርግላችኋል ማለት ነው። 500 ኒትስ ብራይትነስ በውስጡ ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ ዱዋል ሳይድ ፋየሪንግ ስፒከር የሚባሉ በሁለቱም ጎኑ በጣም ትናንሽዬ ቀጠን ያሉ ስፒከሮችን ማግኘት ትችላላችሁ። እንዲሁም ደግሞ በማጂክ ኪቦርድ ሳፖርት የተደረገ ነው። እንዲሁም ደግሞ በ512 ጂቢው ደግሞ የፊንገር ፕሪንተር ማግኘት ትችላላችሁ። ሳፖርት አፕግሬድ ካደረጋችሁ ማለት ነው። ለቤዙ ግን ፊንገር ፕሪንተር ማግኘት አትችሉም ማለት ነው። ላፕቶፕ በምን አይነት ፕሮሰሰር ነው የሚጠቀመው ካላችሁ የአፕልን A18 ፕሮ የተባለውን ፕሮሰሰር ነው ሳፖርት የሚያደርግ ወይም ቺፕ ማለት ነው። ይሄ ማለት ለአይፎን 16 ፕሮ የተጠቀሙት ማለት ነው። ለምን እንግዲህ ኤም ቤቶችን እንዳልተጠቀሙ ግራ ገብቶኛል። እንደ ትንሽ እንግዲህ ወይ A19 ወይም ደግሞ M1 ቢያደርጉት የተሻለ ፐርፎርማንስ ይኖራል ብዬ አስባለሁ። የስልክ ፕሮሰሰር ነው የሚጠቀመው ማለት ነው። ፐርፎርማንሱስ ምን ያህል ነው ካላችሁ፣ እንዲሁም ደግሞ ስቶሬጅ እና ራሙ ምን ያህል ነው ካላችሁ በ8 ጂቢ ራም በ256 ጂቢ ስቶሬጅ እና እንዲሁም ደግሞ በ12 ጂቢ ራም በ512 ጂቢ ስቶሬጅ ማግኘት ትችላላችሁ ማለት ነው። መሰኪያዎቹ ምን አይነቶች ናቸው ካላችሁ፣ ሁለት ዩኤስቢ-ሲ ፖርቶችን ማግኘት ትችላላችሁ። እንዲሁም ደግሞ 3.5 ሚሜ ሄድፎን ጃክ ነው ማግኘት የምትችሉ። ከነዚህ ውስጥ ምንም ሌላ ተጨማሪ መሰኪያዎች የሉትም። 36.5 ዋት ባትሪ ማግኘት ትችላላችሁ። እንዲሁም ደግሞ ቻርጅንግ ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ የ16 ሰዓት ባትሪ ላይፍ በውስጡ ማግኘት ትችላላችሁ። ይህ በጣም ጥሩ የሚባል ባትሪ ላይፍ አለው ብዬ አስባለሁኝ። 1080p ሳፖርት የሚያደርግ ፌስ ታይም ካሜራ ታገኛላችሁ። ዋይፋይ 6 እና ብሉቱዝ 6ንም ሳፖርት ያደርግላችሁ ያህል ሌቴስት የሚባሉ ዋይፋዮችን ሳፖርት ያደርግላችኋል ማለት ነው። እንዲሁም ደግሞ 1.23 ኪሎ ግራም ነው የምትመዝነው። በጣም ቀላል ናት። በጣም አነስ ያለ ኮምፓክት የሆነች ላፕቶፕ ናት። ይችን ላፕቶፕ እንግዲህ በአራት ከለር ማግኘት ትችላላችሁ። እነሱም ሲልቨር፣ ብላሽ፣ ሲትረስ እንዲሁም ደግሞ ኢንዲንጎ የተባሉ ባለ 4 ከለሮችን ማግኘት ትችላላችሁ ማለት ነው። እነዚህ ላይ እንግዲህ ስለ አዲሱ ማክቡክ ኒዮ ያለው አዲስ ነገር ይሄን ይመስላል ማለት ነው። ይሄንን ነገሮች ናቸው በውስጡ ማየት የምትችሉት። ይህ ላፕቶፕ ለማን ይሆናል ካላችሁ እንግዲህ ይሄንን በተለይ ለተማሪዎች የተመረጠ ነው። ምክንያቱም የተለያዩ ስራዎችን እንስራ ካላችሁ በውስጡ ያለው ፐርፎርማንስ እና እንዲሁም የራም ሳይዝ እንዲሁም ደግሞ የፕሮሰሰሩ ያዝ ያደርጋቸዋል። ምክንያቱም አንደኛ የተጠቀመው ፕሮሰሰር የስልክ ፕሮሰሰር ነው። ስለዚህ የተለያዩ የግራፊክ ዲዛይንም ሆነ የቪዲዮ ኤዲቲንግ እንዲሁም ደግሞ የክሪኤቲቭ ስራዎችን ለመስራት ያዝ ያደርጋቸዋል። እንዲሁም ደግሞ ራሙ ከ12 ጂቢ በላይ ስለሌለው ዝቅተኛ ደግሞ እና አዶቤ የተለያዩ ሶፍትዌሮች ደግሞ የሚጠቀሙት 16 ጂቢ ራም ነው። ስለዚህ የተለያዩ ስራዎችን ለመስራት የግራፊክ ዲዛይን ጋራ እንዲሁም ደግሞ ከቪዲዮ ኤዲቲንግ ጋራ እንዲሁም ደግሞ አርኪቴክቸር ጋራ የተያዙ ስራዎችን ለመስራት ራሙም ዝቅ ያለ ስለሆነ እነዚህን ሃይ ፐርፎርማንስ ያላቸውን ስራዎች መስራት አትችሉም ማለት ነው። እነዚህ የሚሆኑት ለተማሪዎች ነው። የተለያዩ ጽሁፎችን ብቻ በብዛት ለሚያዩ እንዲሁም ደግሞ የተለያዩ ብራውዘሮችን ብራውዝ ለሚያደርጉ ቪዲዮዎችን ለሚከታተሉና መልቲ ታስኪንግ የሆኑ ስራዎችን መስራት ለሚፈልጉ ሰዎች የተለያዩ ኤችፒዎችን መጠቀም ሲጠቀሙ የነበሩ ሰዎች ነገር ግን አፕል መጠቀም ለሚፈልጉ ሰዎች ለነሱ የተሻለ ምርጫ ነው ብዬ አስባለሁ። በጣም ኮምፓክት የሆነች ላፕቶፕ ናት። አፕልን ለሚወዱ ሰዎች እና እንግዲህ አፕል ማክቡክ ፕሮንም ሆነ ኤርን መግዛት ለማይችሉ ሰዎች በጣም የተሻለ ምርጫ ነው ብዬ አስባለሁ። ምክንያቱም ቤዝ ስቶሬጅ እና በቤዝ ሞዴሉ እንግዲህ $600 ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ $700 ደግሞ አፕግሬድ አድርጋችሁ መግዛት ትችላላችሁ ማለት ነው። ስለ አዲሱ ማክቡክ ኒዮ እንግዲህ ያለው መረጃ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ ጠቃሚ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረግ ትችላላችሁ ቻናሉ ማለት ነው። እንደዛ ይሄን ቪዲዮ ደግሞ ያስፈልጋል ለምትሉ ሰው ቪዲዮ ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ የቆየሁት እኔ ዳወር ነኝ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።